ትዳር ላይ እልህ አያስፈልግም። ትዳር ላይ መከባበር ያስፈልጋል። ትዳር ላይ ልትነጋገሩ ይገባል፣ ልትደማመጡ ይገባል። ክፍተት ቢኖር አብሬ ለምንድን ይሄ ነገር እያልሽ ልታወሪ ይገባል። እሱም እንደዛ መሆን የነበረበት እንጂ የዚህን ርቀት ልትጓዙ አይገባም ነበር በመጀመሪያ ደረጃ ማለት ነው። ያልኩሽ ያለሁት እኔ ምንድነው ትዳር ማናችሁም ይሄ ስለተባለ አይደለም። ትዳር አቋም ያለው ነገር ነው መሆን ያለበት። አንቺም በትንሽዬ ነገር ውስጥ ሊረበሽ አይገባም፣ እሱም በትንሽዬ ነገር ውስጥ ሊረበሽ አይገባም። እልህ ልትጋቡ አያስፈልግም። አሁን ሰሞኑ ቪዲዮ ላይ በቃ እያየው ነበር። እሱም የሚሄድበት መንገድ ልክ አይደለም፣ አንቺም የምትሄጂበት መንገድ ልክ አይደለም። ከዛም ባለፈ ደግሞ ትልቁ ነጥብ ደግሞ ከሁለታችሁ ባለፈ ትልቁ ነጥብ መሀላችሁ ላይ ምን ተፈጥሯል? ልጅ ተፈጥሯል። ስለዚህ አሁን እናንተ ከራሳችሁ ስሜት ባለፈ ለልጃችሁ ማሰብ አለባችሁ ማለት ነው። ለልጃችሁ ምን ይፈልጋል? አንቺ ብቻሽን ልታሳድጊው ነው ወይስ እንደ ዘመኑ ሰው ችግር የለውም እኔም አገኘዋለሁ እሱም ያገኘዋል ብቻ በቃ ተለያይተን ብንኖርም ችግር የለም፣ እንደዛ የሚባል ነገር የለም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገናለን። በያላችሁበት ሰላምና ጤና ይብዛላችሁ። ሰሞኑን ጠፋ ብያለሁ ፋሚሊ፣ ዛሬ ወደ እናንተ መጥቻለሁ። ያው ታውቁታላችሁ ምንም አዲስ ነገር የለም። ለየት ባለ ሀሳብ እንዳንመጣ የራሳችንን ህይወት እንዳንኖር የነኚህ የሁለት ልጆች ጉዳይ ያስጨንቀናል። በያለንበት ሁላችንም ወጥቶ አፍ ኖሮት ሁሉም እንዲሰማኛል ብሎ ቢያወራ ምንኛ በታደለንና ግን ያው ታውቁታላችሁ ታላቅ ላይ ነው ብዙ ጊዜ ጫና ያለውና ዛሬም የመጣሁት ምንድነው በሩታና በአብርሽ ጉዳይ ነው። አንዳንድ ነገር ማለት እፈልጋለሁ። ዛሬ አዲስ ሰው አለ አብሮኝ በጣም የምንወደው ብዙ ነገር እንደ የትንሽ ታላቅ የሆነ አስተማሪ የሆነ ወንድማችን እናንተ አታውቁትም፣ ግን ያው ዛሬ ላስተዋውቃችሁ እፈልጋለሁ ከስንትንትን በኋላ። እሱም በጣም ጫና ስለበዛበትና ይሄ ነገር ምንድነው ወዴት መስመር እየሳተ ነው ያለው ምን ይሻላል እያለ ያለበት ጊዜ ነው ያለው። ብዙ ነገሮችን እናወራለን። ታናሽ ነው የኔ ታናሽ ነው። አታውቁም እስከዛሬ ድረስ በእርግጥ ልክ ናችሁ፣ ግን ዛሬ ደግሞ አስተዋውቃችኋለሁ። ለምንድነው ይሄንን ያልኳችሁ? በጣም ካይምሮ በላይ ሆነ። ብዙ ነገሮችን ያደርጋል ውስጥ ላይ ብዙ ነገሮችን ይሆናል፣ ግን እስካሁን ድረስ ወደ ሚዲያው መጥቶ አያውቅም። ዛሬ ግን ይመለከተኛል፣ እናንተ ምንም ማድረግ አልቻላችሁም ያለን ይመስላል። እንግዲህ አላቅም ቤተሰብ እስቲ የሱን ሐሳብ ብንሰማ ብዬ አስባለሁኝ። ያለውበትን ቦታ ነግሬዋለሁ እዚህ ቦታ ብዬ፣ ግን ያው እሱ እንግዳ ነው ለሁሉም ነገር። ግን ውስጥ ላይ ደግሞ ማድረግ ያለበትን ማውራት ያለበትን ከነሱ ጋራ ብዙ ነገር የለፋ ልጅ ነው ከኔ ጋራ ማለት ነው ወንድሜ። እና አሁን እንትን እለዋለሁኝ እሱ ቀጥሬዋለሁ እዚህ ጋር እየመጣ ነው። ከሱ ጋር ደግሞ ያለውን ነገር ሩታንም ቀጥሬያታለሁ፣ ወንድሜንም ቀጥሬዋለሁኝ። ከአብረን ሆነን ሩታ ደግሞ እኔ በቃ ብቻዬን አንዳንዴ የሆነ ታላቅና ታናሽም ሆኖ ሲወራ ይሻላልና እስቲ ለሁለት ሆነን እስቲ እናውራት ብዬዋለሁኝ። በእርግጥ እሷን ብቻ ሳይሆን ሁለቱም ላይ ነው እልህ ነው እየተጋቡ ያሉት። አልገባኝም፣ ምክንያቱም እኔ እስከመቼ ድረስ እንደሚቀጥል ይሄ ነገር አይገባኝምና እስቲ ለሁለታችን ደግሞ ሆነን ሩታን ላናወራት ሁለታቸውንም ቀጥሬያቸዋለሁ። እሱ ደግሞ ደርሷል እየታየኝ ነው ያለው እና እስቲ ያለውን ነገር ከሱ ጋር እናወራለን። ወንድሜ እንዴት ነህ? ደህና ነህ? እንኳን ደህና መጣህ። እንኳን ደህና ቆየሽኝ። አለልህ። ደህና ነህ? ሁሉ ሰላም አለን። ጤና። እንኳን ደህና መጣህ ወደ ህዝብ ሚዲያ ነው የሚባለው። እንግዲህ ያው ቪዲዮ ደቅነሽ ነው የጠበቅሽኝ። ሰላም ነው። ያው ላውራት ፈልጋለሁ ሩታን በቃ ማግኘት ፈልጋለሁ ስትለኝ በእርግጥ ብዙ ጊዜ እንትን አሁን ትንሽ በስራ ምክንያት ተራራቃችሁ እንጂ ያው ትገናኛላችሁ። ግን አሁን ላውራ ስትለኝ ለምን በቃ በህዝብ ፊት አይሆንም ብዬ ነው ካሜራ ይዤ የጠበቅኩክ። አይ ደስ ይላል። እኔም ብዙ ጊዜ ያው በኋላ ሆኜ የከታተላቸው ነበረ። ሁለቱንም አግኝቼ ባወራት ነበረ። ያው ደግነቱ ዛሬ ደግሞ እኔና አንቺ ተደዋውለን ድንገት ከስራ ክፍት ጊዜ ሳገኘ ነው እና እስኪ እናወራትና ያለው ነገር ምን እንደሆነ ምን ላይ እንደደረሱ
እሷ ደግሞ ሀሳቧ ምን እንደሆነ በግልጽ እንድትነግረኝ ስለምፈልግ እንደ ታላቅ ደግሞ የሚገደኝ ነገር ስለሆነ እያስጨነቀኝም ስለሆነ ያንን ነገር ለማወቅም ነው ከአንቺ ጋርም እያወራን የነበረው በእንደዚህ አይነት መንፈስ ነውና እስኪ ምጣና እሷ ደግሞ ደውለሽላታለህ? አዎ ደውዬላታለሁ። ቦታውንም ነግሬያታለሁኝ። እስቲ ትመጣና ደግሞ ለምን እንደሆነ ታውቃለህ። አሁን ማወቅ ነው ማለት ሩታን በጣም ነው የምወዳት። ቤተሰቡ ሙሉ ነው የምትወዷት። አንተም እንደዛው ብዙ ጊዜ ትለኛለህ እና እሷን ማጣት ስለማንፈልግ ይመስለኛል እንደዚህ ምን ሆነው ዋጋ ምን ከፍለው ለብዙ ነገር ዋጋ ምን ከፍለው መልካም ሴት ናት። ብዙ ነገር ያየንባት ሴት ናትና ማጣት አንፈልግም። ከዛ አንጻር ነው የምንደክመው። አሁን ግን የሆነ በቃ እልህና የሆነ እልህ ነው በቃ እኔ ማየው ሁለቱም ጋር እልህ ነው እየተጋቡ ያሉት። ያ ነገር አንዳንዴ ሴት ልጅ ትመልሳለች ብዬ አስባለሁ አይደል? ያው ምን አለ መሰለሽ ትዳር እኛ የሆነ የባልና የሚስት ጉዳይ ቢሆንም ነገሩ ግን ከዛ ወጣ ሲል ደግሞ እኛም ገብተን እንድናስተካክል ግዴታ ነው። ቢችሉ ሁለቱ ቢፈቱት እስከዛሬም ሲጀመር ሁለቱ ይፈቱታልን ብዬ ነው እስከዛሬ ዝም የሚያልኳቸው። በውስጥ ሁለቱንም ማናገር ያለብኝ እየተናገርኩኝ ነበረ እና የሆነ እስከዛሬ በስልክ አገኛት ስለነበረ እስኪ ለምን በአካል ደግሞ አግኝቻት ይበለጠ እሷን ለምን አልረዳትም በሚል ነው ውስጤ ላይ በጣም እንትን ሲከብድብኝ የመጣሁት ማለት ነው። እና እስኪ አሁን እሷ ብትመጣ ያለውን ነገር እናወራትና ቢስተካከል ደግሞ ይስተካከላል አምናለሁ። ሁለቱም ልጆች ናቸው አውቃለሁኝ እና የሆነ ሲመስለኝ አሁን የሆነ እያየሁ ነው ቪዲዮን ምናምን ስለማይ እልህ አይነት ነገር ይመስለኛል ውስጣቸው ላይ ያለው ያንን ነገር እልህ እንዲተው የቻልነውን ነገር እንግዲያው እኔም አንቺም እንጨቀጨቃታለን ማለት ነው። እንኳን ደህና መጣህልኝ። የምር ወደ ፍልሚያው እንኳን መጣህ ብያለሁ። ምክንያቱም አንዳንዴ የሚያግዝ ሰው ማግኘት ትልቅ ነገር ነውና እኔ በጣም ነው ደስ ያለኝ። እውነቴን ነው። እሱንም ቢሆን እሱንም ቆንጥጠን እሱን እንኳን ተይው በደንብ አድርጌ ቆነጥጠዋለሁ። እሷን ግን ገስጬ ምንም ብዬ መልሳታለሁ። ያው ይስማማሉ አብረው ቢሆኑ እኛም ደስ ይለናል። ከኛ ባለፈ ደግሞ እነሱን የሚከታተሏቸው ብዙ ቤተሰቦች አሉ። እንግዲህ ሚዲያ ላይ በአሁኑ ሰዓት ብዙ ሰው እነሱን እየተከታተለ ነው ያለውና እነሱን ደግሞ እነሱን ማሳዘን ስለሌለባቸው ለነሱም ሲባል ሰላም መሆን አለባቸው። ከነሱ ባለፈ ደግሞ ሁለቱ በመሀል ልጅ ወልደዋል። እንግዲያው ልጅ አዲስ አካል ወደ እነሱ ተቀላቅሏል ማለት ነው። ለልጃቸው ሲሉ በራሱ ሰላም መሆን አለባቸው ማለት ነው። ስለዚህ አሁን እነሱ ሁለቱ ተለያይተው ሲጀመር ልጅ ሁለቱ ተለያይተው ማሳደግ ማለት በጣም ከባድ ነገር ነው። አንድ ላይ ሆነው ስለሆነ ልጃቸውን ማሳደግ ያለባቸው እንደምንም ቢሆን ጨቅጭቀንም ቢሆን መተንም እንመልሳቸዋለን። እውነት ነው። ሁለቱንም ተቆጥተን መክረን ገስጸን አሁን በእርግጥ በወረቀት ፍቺ ቢያደርጉም አንዳንዴ አሁን እኮ እሱም በቃኝ እሷም በቃኝ ብለው ቢተው እኮ እሺ ይባላል። ግን ሁለቱም ጋር ፍቅር አለ። ምንድነው አልሸነፍ ባይነት እልህ ነው ያለው። ያ ደግሞ ያልበሰለ ሰው ውጤት ይመስለኛል እኔ ዝም ብዬ ሳስበውና እስቲ የተቻለንን ነገር እንድንሞክር እንግዲህ እድሉን ደግሞ ካንተ ጋር እስቲ እንሞክራ። ያው ይሳካልኛል ብዬ አምናለሁ። ሲጀምር ወረቀት መቅደድ ምን ቀላል ነገር ነው። ዋናው ልባቸው ተለያይቷል ወይ ነው ወሳኙ ነገር። ትክክል። ስለዚህ ልባቸው ካልተለያየ ደግሞ በምንም አይነት ሁኔታ ወረቀት ቢቀደድ መምጣታቸው አንድ ላይ መሆናቸው አይቀርም። ከዛም ባለፈ ደግሞ አሁን ጩጬው ስለመጣ በግድ ይስማማሉ ማለት ነው። ትክክል። ስንት ጊዜ ያለ አይደል እንዴ? ስንት ቦታ ስንት 10 አመት 4 አመት 5 አመት ተፋተው በወረቀት ተፈራርመው ጨርሰው እንኳን መልሰው አብረው የሚሆኑበት አጋጣሚ ብዙ አለና እና እንግዲህ የተቻለንን እንሞክራለን እና እንግዲህ እግዚአብሔር ይርዳን። ሩቲም መጣለች እየታየችኝ ነው። ኦኬ እንዴ የማይታመን ነገር ወይ እንግዲህ የማይታመን ሰላም ነው። ሁሉ ሰላም ስንይዘሽ መጥተሽ ነው እንደዚህ? አዎ ግዴታ ነው። ምን ላድርግ? ሩቲዬ እንዴት ነሽ እናቴ? ደህና ነሽ? ደህና ናችሁ? ሰላም እግዚአብሔር ይመስገን። ዛሬ እንዴት ናችሁ? ደህና ናችሁ? መስከን ሰላም ነው። ሁሉ ሰላም ደህና ነኝ። አስደነገጥኩሻ?
ሰላም ነኝ በፈጣሪ ከስንት ጊዜ በኋላ ይኸውልሽ ደህና ነህ? ተጠፋፋን በጣም ሰላም ረጅም ጊዜ ሆነን ከተገናኘን። ረጅም ጊዜ ሆነን። እንዴት ነህ? ሁሉ ሰላም እግዚአብሔር ይመስገን። ጤና ትዳር ልጅ ደህና ነው እግዚአብሔር ይመስገን። ምንም አይደለም። የጎረመሰ ነው ትልቅ ሆነ እኮ አሁንማ ጎረመሰ እንዴ ሉሩጥ እያለ ነው። አዎ ደግሞ ያው ቪዲዮ ላይ ምናምን ያየሁት እኮ ይሄ ልጅ እንዴት ነው ሊቀድመኝ ነው እንዴ ያልኩ በመሮጥ ማለት ነው። በጣም እያደገ ወይ ደስ ይላል በጣም። ይሄ እኮ አያያዝ ነው፣ ምስጋና ይገባሻል አንቺ። አዎ እንዴ ግድ ነው። ያሳድግላችሁ ይባል። አሜን አሜን። እና እንዴት ነሽ? ደህና ነህ? ትዳር እንዴት ነው? ጥሩ ነው። ዛሬ እንግዲህ አምጥቻለሁ። ሙስዬ እንደው ላስበሽ እንደሆነ ይሁን እስቲ ይሁን። ያው አታመጪኝም ብለሽ ነው አይደል? ቤተሰባዊነት ደስ ይላል እኮ። ቤተሰብ መቼስ ተለያይቶ አይቀርም። እውነት ነው። የፈለገ መለያየት ቢኖር ነገር መስማማት ባይኖር ሁለቱ ሰው ባይስማማ ያው መልሶ ይገናኛል ቤተሰብ ሚል በጣም ውስጤ እንትን ግራ ሲገባኝ ነው ቀን ለብዙ የደወልኩላትና ለምን እናገኛቸው እሱን ማግኘት እንኳን ባንችል እሷን ላግኛትና ቀድሜ እስኪ ያለውን ነገር ከሷ ጋር ላውራ እንዴት እንደሆነ ምክንያታቸው ምን እንደሆነ መረዳት አለብኝ መስማት አለብኝ እና ብዬ ነው የመጣሁት። ሩታዬ ምክንያታችሁን ብታስረጅኝ የዚህን ያህል ነገር ሊከር የቻለበት ምክንያት ምንድን ነው እና ያንን ነገር ብታስረጅኝ ብዬ። እሺ ቤቢዬ ምን መሰለክ ማለት ከአሁን ቪዲዮ ላይ ከምታየው ውጪ ምንም አይነት ኬዝ የለንም እውነት ለመናገር ግን ደግሞ ማለት በቃ እኔ ከጀምሩ የነበረው ነገር ምንም ደስ ስለማይል አሁን ላይ ድጋሚ ወደ ሌላ ወደ ኋላ ምናምን መመለሱ ምንም ደስ አይለኝም። ማለት እንዴት ብዬ ላስረዳ ድንገት ስለሆነ ነው ነገሩና ብቻ ሁሉንም የምታየው ነገር ነው። በቃ ቀድሞ ያለው ነገር መጀመሪያ ያሳለፍናቸው ነገሮች እንደ ቀልድ ተረስተው ዛሬ ላይ ብዙ ነገሮች አልፈዋልና ያንን ነገር እያየሁ እኔ ወደ ኋላ መመለሱ ለኔ አሁን ላይ ይከብደኛል። ማለት በቃ እሱም የራሱን ህይወት ጀምሯል እንደምታዩት ከሆነ ማለት በጣም ግልጽ ነው። ብዙ ነገሮችን አሳይቶናል። ስለዚህ ወይ ጀምሯል ብዬ እኔ አላስበውም እውነት ለመናገር ብትይ ለምን እንዳልኩሽ ልንገርሽ የሆነ በቃ እልህ ነው ብሽሽቅ። እኔ አሁን የሚታየኝ ሁለታችሁም ጋር የኔ እናት እኔ በጣም ነው የምወድሽ ታውቂያለሽ፣ ግን አንቺን ሲጀመር ደፍሬ ማውራትም አልፈልግም። ለምን በጣም ብዙ ነገር ከመክፈልሽ የተነሳ ማለት ነው። አሁን ለሱ ካልሆንሽ እንዲ ዘራፍ ለማለትም አይደለም። እሱ ብቻ ለምንድነው ዛሬ ማናገር ፈልጋለሁ በቃ ብሎ ራሱንም አጋልጦ በጭራሽ እንደዚህ አይነት ሁኔታ ውስጥ መግባት አይፈልግም፣ ግን ራሱን አጋልጦ የመጣው ምንድነው ለምን ይሄ ነገር ፍቅር አልጨረሱም ውስጣቸው ላይ የሚል ግምት ነው ያለው እሱ እንጂ እሱ አሁን ቢፈልጋት ኖሮ ድሮ ነበር የሚሆነው። ገብቶሻል? ከሷ ጋር ድሮ ነው የሚሆነው ቢፈልጋት ኖሮ። ግን አሁን እሷ ደግሞ እሷን ታያት፣ እሷን ካነሳሽብኝ አሁንም እናደዳለሁ እኔ ራሴ ማለት ነው። ገባሽ? ስለዚህ ስለሷ እኔ ማውራት አልፈልግም በጭራሽ። ምክንያቱም ስራዋም አመጣጧም ምኗም ሁሉም ትክክል ስላልሆነ ካንቺ ጋር ስለሷ ማውራት አልፈልግም። እሷን ታያትና ስለሱ ስናወራ ግን የእውነት ወዷት ቢሆን ኖሮ እልህ ባይሆን ኖሮ እንደዚህ አይሆንም። እልህ ነው እኔ የሚመስለኝ። አንቺም ጋር አለ አይደል? ከዛም ባለፈ አሁን ምን አለ መሰላችሁ ሩታዬ፣ እንግዲያው ሁለታችሁም ላይ የማስተውለው ነገር አለ። አንደኛ እናንተ ልጆች ናችሁ፣ የሆነ አሁን ለትዳር ደርሳችኋል በማይባልበት ሰዓት ነው አብራችሁ የሆናችሁት እና አብራችሁ ከሆናችሁ በኋላ ደግሞ እንግዲያው ሰው ያስባል፣ ፈጣሪ ነው የሚያሳካው። እናንተ ደግሞ አብረን ይሻለናል ብላችሁ እንግዲህ አብራችሁ ሆናችኋል። ስለዛ ምንም አይነት ነገር ቢከሰት ትዳር ደግሞ የሚባል ነገር ትልቅ የሆነ ማዕከል ትልቅ በቃ በምንም አይነት ሁኔታ የማይፈርስ ነገር ማለት ነው። ስለዛ ትዳር ላይ እልህ አያስፈልግም። ትዳር ላይ መከባበር ያስፈልጋል። ትዳር ላይ ልትነጋገሩ ይገባል፣ ልትደማመጡ ይገባል። ክፍተት ቢኖር አብሬ ለምንድን ነው ይሄ ነገር እያልሽ ልታወሪ ይገባል። እሱም እንደዛ መሆን የነበረበት
እንጂ የዚህን ርቀት ልትጓዙ አይገባም ነበር በመጀመሪያ ደረጃ ማለት ነው። እኔ እሱን እንዳውም እኔ በሰሞኑ በጣም ግራ ሲገባኝ እሱን ራሱ ደውዬ በአካል ላገኝ ይፈልጋል። ምንድነው በስልክ አውራኝ ምናምን ሲለኝ አይደለም በአካል ነው አንተን የምፈልግ ብዬው ነበረ። እንግዲህ በስራ ውጥረት ነው መሰለኝ እስካሁን ድረስ አላገኘሁትም። አንቺም አሁን ቀድመሽ ስላገኘሽ በጣም ነው የማመሰግነው። እና ያልኩሽ ያለሁት እኔ ምንድነው ትዳር ማናችሁም ያ ይሄ ስለተባለ አይደለም። ትዳር አቋም ያለው ነገር ነው መሆን ያለበት። አንቺም በትንሽ ነገር ውስጥ ሊረበሽ አይገባም፣ እሱም በትንሽ ነገር ውስጥ ሊረበሽ አይገባም። እልህ ልትጋቡ አያስፈልግም። አሁን ሰሞኑ ቪዲዮ ላይ በቃ እያየው ነበር። እሱም የሚሄድበት መንገድ ልክ አይደለም፣ አንቺም የምትሄጂበት መንገድ ልክ አይደለም። ከዛም ባለፈ ደግሞ ትልቁ ነጥብ ደግሞ ከሁለታችሁ ባለፈ ትልቁ ነጥብ መሀላችሁ ላይ ምን ተፈጥሯል? ልጅ ተፈጥሯል። ስለዚህ አሁን እናንተ ከራሳችሁ ስሜት ባለፈ ለልጃችሁ ማሰብ አለባችሁ ማለት ነው። ልጃችሁ ምን ይፈልጋል? አንቺ ብቻሽን ልታሳድጊው ነው ወይስ እንደ ዘመኑ ሰው ችግር የለውም እኔም አገኘዋለሁ እሱም ያገኘዋል ብቻ በቃ ተለያይተን ብንኖርም ችግር የለም እንደዛ የሚባል ነገር የለም። ሲጀመር ምንስ ያያል ነው። አሁን እኔ እንትን ምለው ምን እንደሆነ ታውቃላችሁ? አሁን እኔ የሆነ ቀን ማለት ነው አብርሽ እንደዛ ይዞት ልጁ እንትን ሲል አብሬን የተንጠለጠልኩት ልብ ለምን ምን ያህል እንደሚያሳሳ ምን ያህል እንደሚያሳዝን ከባድ ነው ማለት። ይሄ ልጅ አድጎ ቪዲዮም ሲያየው ምን ይሰማዋል ብለሽ ታስቢያለሽ? ከባድ እኮ አይደል? አሁን ለዚህ ግን ምን ማድረግ እችላለሁ ማለት እኔ እውነት ለመናገር ብዙ ነገር ሞክሬያለሁ። ብዙ ማለት እንደዚህ አድርጊ ምናምን ብለሽኝ እሺ ሳልልሽ ያለፍኩባቸው አንዳንድ ነገሮች ቢኖሩ ነው እንጂ አብዛኛውን ነገር እኔ እምቢ ብዬ ያለፍኩባቸው ነገር ሁኔታዎች ትዝ አይሉኝም። ትክክል። እና በዚህ ልክ እኔም ፈርዘር እየሄድኩኝ እሱ ግን ምንም እያደረገ አይደለም። እውነቱን ስነግርሽ ማለት የሆነ ነገር ተው ተብሎ የሆነ ቦታ ነው እዛው የሆነ ቦታ አይጠፋም። እና እኔ ደግሞ ይሄንን ነገር አክሰፕት አድርጎ ተቀብሎ መኖር ከበደኝ። ብዙ ጊዜ ተደጋገመ ይሄ ነገር እና ይሄንን እንደዚህ አይነት ነገሮችን እያስተናገድኩኝ መኖር ለኔ በጣም ከባድ ስለሆነ ወስኜ ቆርጠን አሁን ላይ እውነቱን ስነግርሽ ተለያይተን ያለነው እንደ አዲስ ነገሮችን እናስተካክል ማለት ለኔ ራሴ አይሆንም። እንዴት ነው ይከብደኛል ለኔ ራሴ። ምክንያቱም ከተለያየን በኋላ ራሱ ምንም አይነት ነገር አላየንም አይደል እሱም ጋር። ስለዚህ እንደ ቀላል ነው ሁሉንም ነገር ትቶ እንደገና ወደ ኋላ የተመለሰው እና ይሄንንም ነገር ስታይ በቃ እስከመጨረሻው ሊቆርጥልሽ እንደሚችልና እንደሚገባ ለራስሽ ታምኛለሽ። እና እኔ በዛ ነገር ስላመንኩኝ አሁን ላይ ወዲህም ወዲያ የምልበት ምንም አይነት ውሳኔ የለም። እና የራሱ ህይወት ጀምሯል እንደየሱ የራሱ ህይወት ጀምሯል ምናምን ሳይሆን ምናልባት እኔ አንድ ነገር ልበል፣ ከሚስት የበለጠ ባሉን ማንም አያውቅምና ከኛ ሺህ ጊዜ ወንድማችን ቢሆንም ከኛ የበለጠ አንቺ ታውቂዋለሽ። ምክንያቱም ከወንድም ከእህት የበለጠ ሚስት ናትና የምትቀርበው ማለት ነው። ግን አንቺ እውነታውን ስትረጂ ምናልባት እሱ አሁን እልህ እየተጫወተ አይደለም ወይ አንቺን ለማናደድ ፈልጎ አይደለም ወይ እንደዚህ አይነት እየተራመደ ያለው። ከዛም ባለፈ ደግሞ እውነት እሱ ቢፈልግ ኖሮ ወደ ሌላ መሄድ ቢፈልግ ኖሮ አሁን እኔ ያየዋት ነበረና የሆነ ከሷ ጋር ያለው ነገር በጣም አይሄድም ነበር፣ አይዘልቅም ነበር ነገሩ። ግን እሱ ዝም ብዬ ሳስተውለው ነጊ ዛሬ አይነት ነገር እያለ ነው ያለው። ስለዛ ያንን ነገር ስታስተውይ አንቺ ይሄ ልጅ የእውነት ቆርጦለታል ብለሽ ታስቢያለሽ? ሁለታችሁ ላይ ፍቅር አልቋል? ባይ እኔ ለሱ ያለኝ ፍቅር በጣም ምንም ጨርሻለሁ ማለት ትችላለሽ ወይስ እሱ እንደዛ ማለት ይችላል? እንደዛ ደግሞ ማለት አትችሉ። ፍቅር ቢኖራችሁ ነው መጀመሪያ እንግዲያው ተዋደድን ብላችሁ ቤተሰብ ፈቅዶ አብራችሁ ሆናችሁ ፈጣሪ ደግሞ ልጅን ሰጣችሁ፣ ሌላ በረከት ሰጣችሁ። ስለዛ ይሄንን ሁሉ ስታደርጉ ፍቅር ቢኖር ነው እንጂ ሳይኖር መቼስ እዚህ ነው በቀት አትራመዱ። ስለዛ እንደዛ ከሆነ ደግሞ ፍቅር ካለ ምን ካለ እልሃችሁን ትታችሁ እልሃችሁን ወደ ኋላ አድርጉት። ከዛም ባለፈ ደግሞ እኔን የሚላ ከኔ እምነት አስተሳሰብ ውጡ። ለአሁን እኔ የሆነ ነገር ብሆን እኔ እሱ የሆነ ነገር ቢሆን እንደዛ አይነት ሳይሆን አሁን እናንተ ማሰብ ያለባችሁ ወደፊት ምን ይሆናል፣ ወደፊት ልጃችን ምን ይሆናል፣ ለልጃችን እኛ ምንድነው አስተዋጽኦ የምናደርገው። ምክንያቱም እንግዲህ ልጅ እኮ እናት አባቱን እያየ ነው የሚያድገው
አንቺን እያየ ነው እንግዲህ ዳዲ እንዴት ስትራመጅ እያየ ነው እሱ ዳዲ የሚለው የሰው ልጅ እንደሚራመድ የሚያውቀው ማለት ነው። ስለዚህ እናንተ የዚህን ያህል ሁሉ ለልጁ ታስፈልጉታላችሁ። አሁን የሆነ ሳያችሁ እሱም አምጪ ይላል አንቺ ማምጣት ያለሽ እና ያ ነገር ለጊዜው ነው የሚሆነው። እኔ የምለው በመሃል ነው የሚሰቃየው ልጅ ነው በመሃል። አሁን ይሄ ነገር አንድ የሁለት ሰዎች ግንኙነት ሲፈርስ በመሃል የተወለደ ልጅ ነው የሚሰቃየው እና ይሄ ልጅ ደግሞ ገና ከልጅነቱ ለምን ስቃይን ትፈርዱበታላችሁ? ያ ነው አሁን እንትን ምለው። አሁን እኔ ለምን አልሆንሽም ሳይሆን እልሃችሁን አቁሙ ነው። አሁን አንቺም ጋር እኔ አብርሽ አግኝቼው ነበር በቅርብ ግን ፌዝ ነው በቃ እሱ በፌዝ ጀመረው በፌዝ ጨረሰው የሆነ ሰዓት ላይ ሳገኘው ማለት ነው። ከዛ በኋላ ነው በቃ በውስጥ እንዴት እንደዚህ ታወራለህ ብዬ በጣም ነው የተቆጣሁት። ለምን በቃ ቁም ነገር ማውራት ካለበት ቁም ነገር ነው ማውራት ያለበት ብዬ ስላሰብኩኝ እና መናገር ያለብኝን ተናግሬዋለሁ። እና ምን ልልሽ ፈልጌ ነው አሁን ይሄ ልጅ መሀል ላይ የሚሰቃየው ልጅ ነው። እኔ እንዲሁኝ እንደዛ ሁኝ አይደለም ሐሳቤ ማለት ነው። እና ምንድነው በቃ አንቺም እንደነገርኩሽ ከዚህ በፊት እንደምልሽ ማለት ነው በቃ እልህ መጋባቱን ተውና እልህ ሌላ ነገር ያስከትላል እኮ የእውነቴን ነው። እንትን ከማለት በላይ መበሻሸቅ እኮ ሌላ ነገር ያስከትላል። ከዛ ይበልጥ እንትን ማለት በቃ እኔ መበሻሸቅ እንኳን አይመስለኝም ማለት ብሽሽቅ አመት ሙሉ አይቀጥልም እውነቱን ስነግርሽና እኔ ይሄ ልጅ ገና በሆዴ 3 ወር ምናምን እያለ ነው እንደዚህ አይነት ነገር ውስጥ የገባ ነው ማለት እኔ ያንን መበሻሸቅ ነው አልለውም። በጣም ህይወት ላይ እንደዚህ አይነት ቀንድ ነው ደስ አይለኝም ማለት ረጅም ጊዜ ሆነን ባባዬ ተረገዘ ተወለደ። አሁን ደግሞ ምንም አልቀረውም በቃ ትንሽ ጊዜ ነው የቀረው ዳዲም ሊሆነት ነውና እስከዚህ ሰዓት ድረስ በሽሽቅ አይደለም ለኔ ይሄ ቀልድም አይደለም። በቃ እሱ መሆን የሚፈልገው ነገር ያ ነው። አይ ቲንክ እንደዛ አይነት ሰው ነው መሆን የሚፈልገው እንደዛ ነው እየሆነ ያለው እና ያንን ነገር ነው ለራሴ አክሰፕት ያደረኩት የተቀበልኩት። በቃ እሱ እንደዚህ አይነት ነገር ይወዳል እንደዚህ መሆን ይፈልጋል። እኔ ደግሞ ይሄንን ነገር አልወድም አልፈልግም አልቀበለውም። ስለዚህ ይሄንን ሐሳብ ማስታረቅ አንችልም አይደለ? እሱ እንደዚህ አይነት ነገር የሚወድ ከሆነ እኔ ደግሞ እንደዚህ አይነት ነገር አይመቸኝም። በህይወቴ እንደዚህ አይነት ቀልድም ሆነ ጨዋታ ምናምን አይመቸኝም። ስለዚህ እሱ ያንን ነገር መቀጠል እፈልጋለሁ ካለ ይቀጥላል። እኔ ደግሞ ይሄንን ነገር አልቀበለውም። ስለዚህ ይሄንን ሐሳብ ማስታረቅ ካልቻለን እሱም የራሱን ህይወት ይኖራል እኔም የራሴን ህይወት እኖራለሁ ማለት እናንተ ፊት እንደዚህ ማውራቴ በጣም ሼም ነው። ግን ችግር የለውም እኔን እንደዚህ ማውራት ትችያለሽ። ሼም ነው ግን ደግሞ ይሄን ነገር ተቀብዬ ለመቀጠል ለኔ በጣም ይከብደኛል ከዚህ በኋላና ማለት አሁን ምን አለ መሰለሽ አሁን እኔ እንደዚህ አሁን በግልጽ ራሱ ከኔ ጋር እንደዚህ ማውራትሽ በጣም ነው ማመሰግነው። የእውነት ነው የምልሽ እኛ ቤተሰብ በጣም ይወድሻል። የእውነት ትዳራችሁ በጣም እንዲቀጥል አብራችሁ እንድትሆኑ ልጃችሁን አብራችሁ እንድታሳድጉ በጣም ነው የምንፈልገው። በጣም እኔ ከማንም በላይ ደግሞ እኔ በጣም ነው የምፈልገው። ምክንያቱም እኔ አብርሽን በጣም ነው የምወደው። የሆነ ምን ልበልሽ በቃ ገብቶሻል። አንቺንም ልክ እንደዛው ነው። አብራችሁ ከሆናችሁ በኋላ አንቺም ለኛ ቤተሰብ አካላችን ነሽ። ገብቶሻል አይደለ? ስለዚህ አካላችን ደግሞ የሆነ ነገር ሲጎዳ ማናችንም ቢሆን ያመናል። አሁን ያንቺን ስሜት ሳልረዳ ቀርቼ ምናምን አይደለም። በጣም እረዳሻለሁኝ። እሱ ምናልባት ወንድ ልጅ እንደመሆኑ አንፃር ቢሆን አብዝቶት ሊሆን ይችላል፣ አካሄዱ ልክ ላይ ሆን ይችላል። አንቺ ደግሞ ውስጥ ምናልባት ለሚዲያ የማትነግሪው ነገር በጣም ውስጥሽ ላይ ብዙ ነገር ሊኖር ይችላል። ይህንንም በግምት ላይ ሆነ አስቀምጠዋለሁ። ምክንያቱም ሰው ነሽና ብዙ ነገር ስለሚፈጠር ማለት ነው ትዳር ላይ ስለማውቀው ነው ይሄንን እምልሽ። እና ግን እኔ ዋናው ነገር ምንድነው እሱንም ቢሆን ልንገስጸው። አሁን እኔ እስከዛሬ ድረስ እንግዲያው ሚዲያ ላይ በጣም ቆያችሁ። እስካሁን እኔ እንደዚህ ሚዲያ ላይ ቀርቤም አላውቅም ማውራትም አልፈልግም ነበር። ግን ያው ነገሩ በጣም ግራ ሲገባኝ እስኪ ምናልባት እንግዲያው ጨዋታ የጀመራችሁት በሚዲያ ስለሆነ ከጨዋታ ባለፈ ደግሞ ወደ ሌላ ወደ እልህም በዩ ምንም ይሁን ስላልገባኝ ስለዛ ልክ እንደናንተ በሚዲያ ልምጣና እስኪ ያለውን ነገር ልስማ በሚል ነውና እሱንም ማናገር ባለብኝ መንገድ ላናግረው። ያንቺን ሐሳብ መስማቴን በጣም አመሰግናለሁ። ሐሳብሽን በግልጽ ስለነገርሽኝ የሱንም ሐሳብ መስማት እፈልጋለሁ። እሱንም ስላላገኘሁት ነው አገኘዋለሁ። የሱንም ሐሳብ ልስማ። ከዛ በኋላ ያለው ሁኔታ ምን እንደሆነ በደንብ ቁጭ ብለን አንድ ላይ እናወራበታለን። እናወራበታለን እና እናመሰግናለን። ስለመጣሽ ደስ ብሎኛል። ደስ ብሎኛል የእውነት እና የምሬን ነው። አክብረሽን ስለመጣሽ በጣም እግዚአብሔር ያክብርሽ። ትልቁ ነገር ደግሞ ይሄ ነው።
የሰው ልጅ ቤተሰብነት ሲሆን መከባበር ሲኖር ብዙ መራመድ እንችላለን። ብዙ የሆነ የተበላሸ ነገር ራሱ ማስተካከል ይቻላል ማለት ነው። ምክንያቱም መከባበር በጣም ወሳኝ ነገር ስለሆነ በጣም ነው የማመሰግነው። ስለመጣሽ በጣም ደስ ብሎኛል። ከስንት ጊዜ በኋላ ስለተገናኘን ደግሞ እና በባዶ አንድ ላይ የሆነ ነገር እንትን እንበል እንዝናናለን።